ሁላችሁንም እንደምን አደራችሁ እላለሁ። ባለፉት 2 ሳምንቶች የወቅቱን የቤተክርስቲያን ተግዳሮትና መፍትሄዎች እየተነጋገርን ነው። አሁን ወንድማችን እየሰጠን ያለው ወረቀት የአምስቱ ሳምንት ትምህርት በ2 ገጽ አጠሪራ ሲሰራለት ወይም ሰመሪ ሲሰራለት ምን እንደሚመስል እንድታውቁት ፈልጌ ነው። የሶስት ቀሪ የሚቀጥሉትንም 2 ሳምንቶች አብረን ስንቆይ በዚህ በሰጠውት ወረቀት ላይ መሰረት አድርጋችሁ ክፍተቶቹን ልታሟሉ እንደምትችሉ ተስፋ አደርጋለሁ። እኔ ያለፉትን 43 ዓመታት በማስተማር ስራ ላይ ነው ያለሁት። የሥነ ጽሑፍ አስተማሪ ሆኜ ነው የዘለቅኩት። ስለዚህ ማስተማሬ ከጌታ የተቀበልኩት የጸጋ ስጦታዬ ነው ብዬ አምናለሁ። ምክንያቱም በማስተማር ስራ ላይ ከመሰማራቴ በፊት ነው የጌታ ሆኜ የተገኘሁት። የእግዚአብሔር ጥሪ ወደ እኔ የመጣልኝ ቀድሞ ነው። ስለዚህ የእግዚአብሔር መንፈስ ቅዱስ የጸጋ ስጦታዎችን ሲያድል አስተማሪ እንዳደረገኝ አምናለሁ እና ማስተማር ጥሬ ነው። ለዚህ ህይወት ነው የምኖረው። በዚህ ጥሬ ውስጥ ያገኘኋቸውን ነገሮች ወደ እናንተ ደግሞ ለማስተላለፍ የተለያዩ ዘዴዎችን ነው የምጠቀመው። እርግጠኛ ሆኜ መናገር የምችለው በቃል ያለ ይረሳል፣ በጽሁፍ ያለ ግን ይወረሳል። ቤተክርስቲያን በጽሁፍ ያለ ስራ ኖሯት ለትውልዱ የምታወርሰውን መስራት የግድ አለባት። ከዚህም የተነሳ በተለያዩ አጋጣሚዎች በቃል ከምሰብከው ውጭ በጽሁፍ እንዲቀየር ጥረት እያደረኩ ነው። አሁን ያለው ቴክኖሎጂ ጋዜጠኛ ፍሬህይወት የበለጠ ሁሉን ታውቃለች፣ ዲጂታል ነው። ከዚህም የተነሳ በቀላሉ ሪከርድ ይደረጋል፣ ወደ ሰው ወዲያው ይላካል። ስለዚህ በቃል ያለው እንዳይረሳ በዚች ባለችኝ እንኳን ስልክ እቀርጻለሁ እና የቀረጽኩትን ደግሞ ለወዳጆቼ ኤዲት ተደርጎ እንዲላክ አደርጋለሁ እና እናንተም የኢሜል አድራሻችሁን ወይም ደግሞ የስልክ ቁጥራችሁን በተመቻችሁ ጊዜ ከሰጣችሁኝ እነዚህን ሰነዶች በዩቲዩብ ቻናሌ ላይ እንዲቀመጡ ነው ማደርገው እና ስሜ ታደሰ ብላችሁ የዩቲዩብ ቻናሉን ሰብስክራይብ ብታደርጉ እግዚአብሔር የሰጠኝን ያካፈልኩበትን አቅም በዛ እያያችሁ እናንተም ደግሞ ይሄንኑ ታደርጋላችሁ ብዬ ተስፋ አደርጋለሁ። እግዚአብሔር በነገሮች ሁሉ የተመሰገነ ጌታ ነው። ከዚህም የተነሳ የትምህርቴን ዝግጅት ወደ እናንተ በማደርስበት ጊዜዎች ሁሉ የተገለጠ ሁላችን ልንረዳው የሚገባ የእግዚአብሔር መንፈስ ቅዱስን በስራ ላይ እንዳለ እንድንመሰክር በሚሆን መንገድ ትምህርታችንን እንድንቀጥል ፈልጋለሁ። ስለዚህ በግሌ ጸልያለሁ፣ እናንተም እንደጸለያችሁልኝ ተስፋ አለኝ። ኤፌሶን 5:16 የሚነግረን ትልቅ ቁም ነገር አለ። ያ ደግሞ ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ የሚል ነው። የዛሬ 2000 ዓመት ለቤተ ክርስቲያን የተሰጠ መልእክት ታሶ ይፈለግ ከተባለ ይሄ ቀዳሚው ነው። የዛሬ 2000 ዓመት የነበረው ዘመን ክፉ ነበር። ያሁኑ ደግሞ የክፋት መገለጫ ላይኖረው ይችላል። አሁንም ቀኖቹ ክፉ እንደሆኑ ቀጥለዋል። ዲያብሎስ የዚህ ዓለም ገዢ ነው። ልዑል የሆነው እግዚአብሔር እሱን የሚቆጣጠር ጌታው ቢሆንም ከዚህም የተነሳ የዘመኑን ክፋት ሊያጦዘው የመቻል አቅም አለው። ዓለማዊነት፣ አዳማዊ ባህሪዎች በሰው ውስጥ ሰርገው ገብተው ዘመኑ የጥፋት እንዲሆንና እንዲመስል አድርገውታል። በዚህን ጊዜ ዘመኑን የመዋጀት ኃላፊነት የተሰጣቸው ክርስቲያኖችና የክርስቶስ የሆኑት ቤተክርስቲያናት ብቻ ናቸው። ብቻ ብዬ ያልኩት ሆን ብዬ ነው። ብቻ እነሱ ስለሆኑ ለዚህች ዓለም መድኃኒት፣ ለዚህች ዓለም ጨው ሆነው እንዲዘልቁ እግዚአብሔር በምድር ላይ ያቆማቸው እነሱንና እነሱን ብቻ ነው። ከዚህም የተነሳ ነው ቀኖቹ ክፉ ናቸውና ዘመኑን በሚገባ ዋጁት ያለው። ዋጁ ብቻ አይደለም ያለው። የአማርኛ የቋንቋ አስተማሪ ስለሆንኩ እያንዳንዱ ቃል ለእኔ በተለየ ትርጉም ይሰጠኛል። በሚገባ ዋጁ ገንዘብ ማድረግ ማለት ነው። ዋጁ ወደ ራስ ማምጣት ማለት ነው። ዋጁ ከእግዚአብሔር ፍቃድ ጋር ሰውን ማገናኘት ማለት ነው።
ከ30 ዓመታት በፊት አጥቢያ ቤተክርስቲያን ስትመሰረት ቤዛ ተብላን የተጠራቸው ቤዛ ባፕቲስት ቤተክርስቲያን ተመካክረን ተወያይተን ብዙ ተጨንቀን ከስሞች ሁሉ ለይተን ቤዛን መርጠናል። ዛሬ እንጠራበታለን። መበጀት፣ መዋጀት እነማንን? በክርስቶስ የሆኑትን የቤተክርስቲያኒቱን አባላት ራሳችንን ወደ ክርስቶስ ቁመት በማደግ መዋጀት፣ መበጀት ኃላፊነታችን ነው ብለን ከ30 ዓመት በፊት ይህን ቃል ገብተናል። ያ ብቻ አይደለም። የመዋጃው አቅጣጫ 3 ነው። እኛ በክርስቶስ ማደግ፣ ወደ ቁመታችን ወደ ላይ እየወጣ ክርስቶስን እየመሰልን አባላቱ እንዲዘልቁ መስራት። ሌላው መዋጀት ደግሞ ከድቅድቅ ጨለማ ውስጥ ያሉት ብርሃን ያልተገለጠላቸው እነሱ በምስራቹ ቃል ወደሚያስደንቀው ብርሃን እንዲመጡ የመዋጀት ስራ እንድንሰራ ቃል ገብተናል። ቤዛነት በዚህም ሶስተኛው ቤዛ ብለን ራሳችን እንድንጠራ ካስገደደን ውስጥ በክርስቶስ የሆኑቱ ያሳደጋቸዋቸው የቤተ ክርስቲያን አባላት የሐሰት ትምህርት ተካፋይ ሆነው ይገኛሉ። ሳያውቁት ወይም አውቀው ጥልቅ ወደሆነ አጉል የትምህርት ፈለግ ውስጥ ይሄዳሉ። የቤተ ክርስቲያኑ በጎች ናቸውና ወንድሞቻችንና እህቶቻችን ናቸውና እንደ ፍጥርጥራቸው ብለን ፈጽሞ አንተዋቸውም። የይሁዳ መልእክት ከሳት የመታደግ ያህል እነሱን ነጥቀን ማውጣት አለብን። ይሄ ወቅቱ ተግዳሮት የሚያሳየን ይሄም መኖሩን እየገለጠ በዚህ በሶስተኛው ሳምንት ትምህርታችን ቤተክርስቲያን ስሟን እንደዚህ አድርጋ እየሰራችበት ነው ያለችው ወይስ የሚለውን እኔና የቤተክርስቲያን ወገኖች በየዓመቱ እናያለን። ይህችን ቤተክርስቲያን ከዚህ የተለየ ነገር የላትም። ቀኖቹ ወገኖቼ ክፉ ናቸው። የተሻለ ቀን አይመጣም። ክፋት እየጨመረ ይሄዳል እንጂ እኛ ግን የብርሃን ልጆች አለን። ምን ልናደርግ? ዘመኑን በሚገባ እንድንዋጀው በደረጀ ሁኔታ፣ በሰለጠነ ሁኔታ፣ በመንፈስ ቅዱስ ድጋፍ፣ በእግዚአብሔር ቃል ላይ በመደገፍ ዘመኑን በሚገባ እንድንዋጅ ኃላፊነት ተሰጥቶናል። የሰጧችሁ የ2 ገጽ ወረቀት ወደ 12 የሚጠጉ ተግዳሮቶችን ጽፈዋል። የወቅቱ ተግዳሮቶች በግላችሁ ታዩታላችሁ ቤታችሁ። ነገር ግን ለወቅቱ ተግዳሮቶች ደግሞ 17 ያህል መፍትሄዎችን እዛው ላይ አስቀምጫለሁ። እሱንም በቤታችሁ እያጠናችሁት እንደምትዘልቁ ተስፋ አደርጋለሁ። ዘመኑን የመዋጀት ኃላፊነት ለዚች አጥቢያ ቤተክርስቲያን መሰጠቱን ግን አሰምርበታለሁ። ለዚች አጥቢያ ቤተክርስቲያን። ሌላው ወገኖቼ ይሄ በፊት ለፊት የጻፍነው ቃል ይፈትነናል። ይሄ በፊት ለፊት የጻፍነው እውነት እኛን ይቋቋመናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እግዚአብሔር የተመሰገነ ይሁን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ይገለጣል አልተባለም፣ ተገልጧል። ኢየሱስ ክርስቶስ ስራውን ፈጽሞ በድል ተወጥቶ የትንሣኤው ጌታ እኛን ከሱ ቀኝ እንድንሆን አድርጎናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ከተገለጠ ከፊታችን አዲስ ዓመት 2019 እየመጣ ከሆነ የተልእኳችን አካሄድ ግልጥ ብሎ መጥተዋል። ያ ሰዎችን ሁሉ የሚያድነውን የእግዚአብሔርን ጸጋ መግለጥ። ያ የእግዚአብሔር ጸጋ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ተገልጦ አያልቅም። ጥልቅ ነው። ስፋቱ የትየለሌ ነው። ሁሌም እየቀረብነው ስንሄድ የምንናገርለት ነገር እየበዛለት ይሄዳል። ወንድሞቼና እህቶቼ የዛሬው መልእክት በእግዚአብሔር ሐሳብ በእግዚአብሔር ፍቃድ ውስጥ እንዲሆን አብረን አጠር ያለ ጸሎት እንጸልይ። አመሰግናለሁ ጌታ ሆይ፣ ደካማውን ሰው የምታበረታ አንተ ነህ። በዚህ ያለን ቅዱሳን አንተን ለመስማት ዝግጁ ሆነን መተናል። መንፈስ ቅዱስ ለቤተ ክርስቲያን ተሰጥቷታል። ክርስቶስን ይገልጥ ዘንድ፣ ይወቅሰን ዘንድ፣ አቅጣጫ ይሰጠን ዘንድ በእኛም ውስጥ አድሯል። የሚሰማውን የእግዚአብሔርን ቃል አንተ ባርክልን።
አንተ ሕይወታችንን ለውጥልን። የወቅቱን ተግዳሮቶች አስተውለን መቋቋም የምንችል አርበኞች አድርገን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። 16 ልጆች አሉኝ። 4ቱ ልጆች ከማፈቅራት ከዚህ ኑሩ ያገኘዋቸው የሚጨበጡ ልጆች ናቸው። 2 ወንዶችና 2 ሴቶች። የተቀሩት 12ቱ ግን መጽሐፍቴ ናቸው። በሞት ሸለቆ ውስጥ በ1997 አልፌ ስለነበር መትረፌን ሳረጋግጥ እግዚአብሔር እንዳስተውል የረዳኝ እጆችን አሰልጥኛቸዋለሁ። አንደኛም ሁለተኛም ዲግሪዎች በዛው ወስደሃል፣ ግን አንድ መጽሐፍ እንኳን አልጻፍክም የሚል ማስተዋል ነው ወደ እኔ የመጣው። ማስተዋል በተለየ መንገድ ተነገረኝ ብዬ እናንተን ላታልል አልፈልግም። አስተዋይነት ከእግዚአብሔር ይሰጣል። ስለዚህ ከሞት ከተረፍኩ በኋላ የመጀመሪያ ስራዬ እግዚአብሔር ለቤተ ክርስቲያን የሚጠቅሙ መጽሐፍትን እንድጽፍ በ1997 ስላነሳሳኝ በ2000 ዓመተ ምህረት የመጀመሪያውን የታሪክ መጽሐፍ ነው የጻፍኩት። የቤተ ክርስቲያን ታሪክ የሚል ያ መጽሐፍ ቤተ ክርስቲያን የታሪክ ስሪት ያላት፣ ክርስቶስም የታሪክ ባለቤት መሆኑን ለመግለጥ የደፈርኩበት ነው። በዛ ሂደት ውስጥ መጽሐፍትን መጽሐፍ ልጆችን አምጦ እንደመውለድ እንደሆነ እረዳለሁ። እና ከ12ቱ ልጆቼ እንደ ስጋ ልጆቼ አንዱን ካንዱ መለየት የስጋ ልጆቼን ባልችልም ከመጽሐፍቶቼ ግን አንዱን አብልጬ አንዱን ላሳንስ እችላለሁ። አብልጬ በጣም ከማስባቸው ከመወዳቸው ባለፈውም ሳምንት አሳይቻችሁ ከነበረው ውስጥ አንደኛው እግዚአብሔር እድሜ ሰጥቶኝ ተሳስቼ ነበር ያልኩበት ይሄ መጽሐፌን እወደዋለሁ። ሌላው ሐምሌ 4 ወደፊት የሚመረቀውን ሌላውን የታሪክ መጽሐፌንም ጭምር እሱን ወደፊት ስታዩት እናንተም እንደምትወዱልኝ ተስፋ አድርጋለሁ። ሌሎቹን ግን መጽሐፍቴን ናቁብኝ ማለቴ ግን አይደለም። ፈልጋችሁ ብታነቡልኝ እኔም ደስተኛ ነኝ። ተግዳሮትን ለመቋቋም ባለፈው ሳምንት እዝራን አንስቼላችሁ ነበር። በእዝራ ቦታ ላይ ስማችንን እንተካው ብዬ ለምኛቸዋለሁ። እዝራ ላይ ያየነው 3 ማማማዎች ናቸው ብያለሁ። ቅደም ተከተሉ መጠበቅ እንዳለበትም ልብ እንድንል እፈልጋለሁ። በልጅነት እድሜ ላይ ያላችሁ ወጣቶች፣ ጎልማሶች፣ እንደኔ በእድሜ ገፋችሁም እግዚአብሔር በአንድ ሐሳብ በአንድ አቅጣጫ ይህንኑ እንደሚነግረን ተስፋ አደርጋለሁኝ። እዝራ የጌታን ቃል ያጠና ነበር። ማጥናት ስራ ይጠይቃል። ይሄው ለማትሪክ ፈታኞች ተጸለየ አይደል? በጸሎቱ ብቻ አይደለም መፍትሄ የሚገኘው። አጥኚዎች ሆነው ተገኝተው የእግዚአብሔር ሐሳብና ፍቃድ ከስራቸው ጋር ሲጣጣም ትልቅ ውጤት ይዘው ይመጣሉ። ማጥናት፣ የእግዚአብሔርን ቃል ማጥናት ቀዳሚ ጉዳይ ነው። ከዛስ እዝራ ያደረገው ያ ያጠናውን ያ ያስተዋለውን እሱን የሚመለከተውን ምን ያደርገው ነበር? ይተገብረው ነበር። ማጥናት፣ ማድረግ። ሶስተኛውና የመጨረሻው የበረከት ተካፋዮች ሆነን ስንቀጥል፣ ስናድግ፣ ያጠናኑ ልባችንን ሲሞላው፣ በሕይወታችን ፈትሸን ውጤታማ ስንሆን ዝም አንልም ወገኖቼ፣ ዝም አንልም። ማናችሁም ዝምታን የምትመርጡ ከሆነ በተሳፈራችሁበት ታክሲ ላይ፣ በትምህርት ገበታችሁ ላይ፣ በስራ ቦታችሁ ላይ ይህን ደረጃ አልፋችሁ ዝም የምትሉ ከሆነ ራሳችሁን ፈትሹ። ራሱ እድገቱ ዝምታችንን ስለሚሰብር እና እዝራ ያስተምረው ነበረ። በቤተ ክርስቲያን እድገት ውስጥ ወደ ጌታ መጥታችሁ ስታድጉ ይህን ደረጃ ጠብቃችሁ ነው የምትዘልቁት። ድንገት መጥቶ ላስተምር ማለት አያዋጣም። ይቻል ይሆናል፣ ሊለመድ ይችል ይሆናል። ግን ማጥናትንና ማድረግን ያልያዘ ስለሆነ መውደቅ ወዲያው ነው የሚመጣው እና ቤተክርስቲያን ትነወራለች በእንደዚህ አይነት ወንድሞችና እህቶች። እና ወገኖቼ እዝራን ተመኝቻለሁ እንዲህ ሆኜ እንድኖር። የእዝራ ፈለግና የኛ ማንነት ግን በዚህ መጽሐፌ ውስጥ ንባብ ቀለባችን ይሁን ብዬ እንድጽፍ ያስገደደኝን ብናገር በጥቂቱ ደስ ይለኛል።
ከዛ በኋላ ሁላችን ሽማግሌዎች በእድሜያችን መዝጊያ ምዕራፍ ላይ ለምን ትልቅ ጋቢ መፍተል እንጀምራለን የሚለውን ተናግሬ የአህዮች ታሪክ አንስቼ የፍየሉንም ጨምሬ ጨርሳለሁ። ፍየሉንም አህያውንም የማመጣው እግዚአብሔር ሰው አንዳንዴ አልረዳ ሲለው እነሱን አምጥቶ ምሳሌ አድርጎ የሰው ልጆች ይግባ ስለሚልም ጭምር ነው። ገብረ ጉንዳንን አንስተው ሲያናግር ይህንንም እንደ ምሳሌ ስለሚጠቀም ነው። ወገኖቼ ችግሮቻችን በሶስት መንገድ ነው የሚፈቱት። በዓለም ላይ ያሉ ችግሮች፣ በቤተ ክርስቲያንም ያሉ ችግሮች በሶስት መንገድ ብቻ ይፈታል። አጥንቼ የጻፍኩት እሱን ነው። አንደኛው ችግሮቻችንን ጸሎትን ወደሚሰማው ወደ ልዑል እግዚአብሔር ስንቀርብ እና ስንጸልይ እግዚአብሔር ምላሽ በመስጠት ችግራችንን ይፈታል። እንዲገጥማችሁ ታውቃላችሁ? ችግራችሁን እግዚአብሔር ፈቶላችሁ የምታውቁ ጸልያችሁ እጃችሁን እስቲ ያሳዩኝ። ስለዚህ እግዚአብሔር ችግራችንን በጸሎት ይፈታል። እግዚአብሔር የተመሰገነ ይሁን። የሚሰማ ጌታ ዛሬም አጠገባችን፣ ዛሬም በውስጣችን አድሯል። ችግር በእግዚአብሔር ይፈታል። ስለዚህ እንጸልያለን። በጸሎት ያልተፈታ ችግር ደግሞ ኢየሱስ ክርስቶስ ባስተማረው ትምህርት አማካኝነት ይፈታል። ኢየሱስ ክርስቶስ ያስተማረው ትምህርት ሰውን ሁሉ እንደራስ አድርገህ ውደድ የሚል ነው። ሁለተኛው ችግር መፍቻ ኢየሱስ ክርስቶስ ያስተማረው የዘላለም እውነት ነው። ሰውን ሁሉ እንደራስ አድርገህ ውደድ ፈታኝ ትእዛዝ ነው። የታረዘውን ሰው ከቤታችን የተረፉ ልብሶቻችንን እንደማልበስ፣ የተራበውን ሰው ከእጃችን ቆርሰን እንደማጉረስ፣ የስነ ልቦና ቀውስ የገጠማቸውን ሰዎች የኔ ወገኖች ናቸው፣ የኔ ወንድሞች ናቸው ብለን መፍትሄ እስኪያገኙ ድረስ ተጠግተን ራሳችንን በምንወደው ልክ ለሰው መትረፍ ነው። ሁለተኛው ወገኖቼ፣ በጸሎት ያልተፈታ ችግር በዚህ መንገድ ይፈታል። ሰውን እንደ ራስ አድርገን በመውደድ የቤተ ክርስቲያናችን ችግር ይፈታል። አንዳንድ ችግሮች፣ አብዛኞቹ የሚፈቱት በዚህ መንገድ ነው። በእውኑ እኔ ሰውን እንደ ራሴ አድርጌ እወዳለሁ ወይ? ጥያቄያችን ሊሆን ይገባል። ሰውን እንደ ራሴ አድርጌ መውደድ መቻል ክርስትና ይሄ ነው መገለጫው። ከክርስቶስ ሕይወት የተማርነው ይሄንን ነው። ጠላትን እስከ መውደድ የደረሰ ለጠላት እስከ መሞት የደረሰ ፍቅርን አሳይቶን ነው ሄደው እና ወገኖቼ፣ ሁለተኛው በዓለም ላይ ያለ ችግር፣ በዙሪያችን ያሉ ችግሮች ሰውን እንደ ራሴ አድርጌ ከወደድኩ ችግር ባዶ ነው የሚቀረው። ሶስተኛውና የመጨረሻው ግን በጸሎት ካልተፈታ፣ ሰውን እንደ ራስ አድርጎ በመውደድ ካልተፈታ፣ ሶስተኛው መፍቻ በንባብ በኩል ነው የሚፈታው። ማንበብ ቀለብ ሲሆን የተረፈው ችግር በሱ ብቻ ይረታል። ወገኖቼ፣ እውነቴን ነው የምናገረው። በንባብ ቀለብነት የተቀረው ችግር ይፈታል። ችግሮቻችን ምላሽ ሳያገኙ ተንጠላጥለው በእኛ ላይ ጎጆ ሰርተውብን እየኖሩ ነው ያሉት። አሁን ወገኖቼ፣ እንደ እውነቱ ከሆነ ዛሬ ላይ በጥቂት ቁጥር የማይጠሩ ክርስቲያኖች በቀላሉ በስህተት አሰራሮችና ትምህርቶች ተወስደዋል። አላብራራም። በዘረኝነትና ለወገኔ ይጠቅማል አባዜ ተውጠዋል። አማኞች ሰላም በማወጅ ምትክ ለግጭትና ለብጥብጥ ተደራጅተዋል። ብዙዎች ቅድሚያ በሚሰጠው በእግዚአብሔር መንግስት አጀንዳ ላይ ከመምከር በምድራዊ ጉዳዮች ላይ ገዝፈዋል። የትየሌሎቹ ክርስቶስን ከማላቅ ይልቅ ራሳቸውን በየምክንያቱ አጉልተውታል። በየምክንያቱ ቀዳዳ ፈልገው አጉልተውታል። ወገኖቼ፣ በርካቶቻችን ወይም በርካቶች ካስቆጠሩት የክርስትና ዓመታት የተነሳ አጥንት መቆርጠም ሲገባቸው ዛሬም ወተት ይጋታሉ።
አቤት እንደነዚህ አይነት ወንድሞችና እህቶች አስቸጋሪነታቸው! አጥንት የመቆርጠም ዕድሜ ላይ መድረስ ሲገባቸው ወተት አልሰኝ የሚሉ ወንድሞችና እህቶች። ብዙ ክርስቲያኖች በአጥቢያ ቤተ ክርስቲያናቸው በመገኘት የመንፈስ አንድነታቸውን እንደመጠበቅ አጥር እየዘለሉ በተጻራሪው ቆመዋል። የጀማ ስብሰባ አለ ሲባል፣ ኮንፍራንስ ተገኘ ሲባል፣ ኮንሰርት የከሊት ይቀርባል ሲባል፣ እሁድ ጠዋት ሲቀርብ እኔስ እዛ ነው ቅድሚያ የምሰጠው ብላችሁ ከአጥቢያችሁ ሹልክ ብላችሁ የምትሄዱ አባላት አላችሁ። ይመለከታቸዋል። ሰው በአጥቢያው ነው የሚገኘው። ሰው በአጥቢያው ነው የሚያድገው። ሰው በአጥቢያው ተገኝቶ ነው ችግሩን የሚፈታው። እነዚህ ሁሉ እንዳሸን እየፈሉብን ያሉ ችግሮች በአንድ መስመር ይፈታል። ንባብ ቀለባችን ሲሆን ይልቁኑ የእግዚአብሔርን ቃል በመመገብ ራሳችንን የምናንጽ ከሆነ ወገኖቼ ብዙዎቹ ችግሮች በእግዚአብሔር ቃል ውስጥ ተፈተው ይገኛሉ። ለካስ እንዲህ ነው እንድንል ያረጉናል። ኢየሱስ ክርስቶስ እንደዚህ አለ በዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ እነሱም ይከተሉኛል። ዳዊት ጸጋዬ የምለው አፈንጋጭ ገጣሚ አለ እና አፈንጋጭ የምለው ስለሚያፈነግጥብኝ ነው። አንዳንዴ ግራ ያጋባኛል፣ ግን እኔ ግራ ይግባኝ ምንም አይደለም። እረኛውና በጎቹ ብሎ እንዲህ ብሎ ገጠመ። ከዚሁ ከመጽሐፌ ላይ ነው የምናገረው። እረኛውና በጎቹ ብሎ ያ መልካም እረኛ በጎቼ ድምፄን ይሰማሉ፣ ከድምፆች መሃል የኔን ይለያሉ ብሎ ነበር ያኔ። አሁን ግን በጎቹ ድምፁን ከቶ አይሰሙም፣ ከድምፆች መሃልም የእሱን ድምፅ አይለዩም። ዛሬም የእረኛው ድምፅ ፍጹም ሳይለወጥ ያው ነው እንደነበር። ዳሩ ግን እረኛው አላወቀም፣ የበጎቹ ጆሮ እንደተቀየረ መስማት እንዳቆመ ይላል። ጆሮአችን መስማት አቁሞ ይሆን? እርግጥ በትምህርተ ጥቅስ ውስጥ አድርጌለታለሁ። እረኛው አላወቀም የሚለውን ያውቃል። ሩሩ ጌታ ስለሆነ ያውቃል። የበጎቹን ችግር ያውቃል። ዳዊት ጸጋዬ እዚህ ጋር ተሸውዷል። ለማንኛውም ወገኖቼ በውኑ የእግዚአብሔርን ድምፅ እየሰማን ነው ወይ? አስገራሚ ግጥም ነው ይሄ። አስገራሚ መልእክት ነው ያለው። የወቅቱን ተግዳሮቶች ለመቋቋም ጽናት እንዲኖረን በ2018 ላይ ቤተክርስቲያን ይህን ርዕሰ ጉዳይ ቦታ ስለሰጠችው ከኔ ቤተክርስቲያን በበለጠ እቺን ቤቴል መካነ ኢየሱስን አመሰግናታለሁ። የኔዎቹ እንደዚህ አላሰቡም። የወቅቱን ተግዳሮት በእርግጠኝነት ማንበብ ቀለብ በሆነበት ማህበረሰብ መለያለው። በግል ህይወት ላይ መሰረታዊ ለውጦች ይመጣሉ። አትጠራጠሩ። ዛሬ ማንበብን ሊያፈዙ የሚችሉ የዲጂታል ቴክኖሎጂ ባለቤቶች ይሆን ይመስለኛል። ማጅራታችን እስኪጎብጥ ድረስ ከስልካችን ጋር የትማለን። አሁንም እየሰበኩ ሞባይላችሁን ከፍታችሁ የምታሯሩጡ ትኖሩ ይሆናል። ከኖራችሁ ግድ የለም፣ እንዳታደርጉት የሚያደርግ አቅም ቢኖረኝ እናንተ ትተውታላችሁ። አንዳንድ ቤተክርስቲያናት ሞባይሎች ተከፍተው ወዲያ ወዲህ ሲሯሯጡ በእኔም ቤተክርስቲያን ያለው በእግዚአብሔር ቤት የእግዚአብሔርን ቃል ለማጥናት መጽሐፍ ቅዱሳችንን እንድንገልጥ የሚፈቀድ ቢሆንም ግን ጠንካራውን በእጅ የሚያዘው መጽሐፍ ቅዱስ እሑድ ይዘን ብንመጣ ይበጀናል። መጽሐፉን ራሱን ይዘን ብንመጣ ነው የሚበጀን። ዓለም ያየዋል ከመጽሐፋችን ጋር። ያ ቀዩን ሽፋን ህዳጉን ይመለከተዋል። ገልጠን ስንናገር ከእግዚአብሔር ቃል መሆኑን ዓለም ይመሰክራል። በእኛም ህይወት ውስጥ እንደዚሁ ይገለጣል። ወገኖቼ ማንበብ ቀለብ ሲሆን ህይወታችን ይለወጣል። በግል ህይወታችን ላይ መሰረታዊ ለውጦች ይመጣል። ደራሲው ወይም አዘጋጁ የደከመበትን የእውቀት ማዕድ አንባቢ በእርጋታን ይመገባል። በእርጋታ እንድትመገቡ ነው እግዚአብሔር አቅም ሰጥቶኝ ወደ እናንተ ያደረስኩት። እናንተ እኮ እድለኞች ናችሁ። የደከምኩበትን በቀላሉ አግኝታችሁ
ማንበብ ቀለባችን ሲሆን ወገኖቼ አስተማሪ በሌለበት መምህር ሆኖ ነው የሚያገለግለው። እሱ ለብዙ ጥያቄዎች ቄሴ ምን ማለት ነው ማለት እናቆማለን። አናስቸግርም መሪዎቻችንን፣ እኛው መልስ እየሆንን እንሄዳለን። አንባቢውን ብቁ በማድረግ ለሁለገብ ስራ ማንበብ ያደረጃል። እኔ ከተሞክሮ ያወቅኩት ነው ወገኖቼ። በተለይ ቅዱስ ቃሉን ባነበብኩ ቁጥር ነፍሴ በልጽጋ አግኝቻታለሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል ባነበብኩ ቁጥር ያለፉትን 51 ዓመቶች በጌታ የተጠራሁበትን ዘመን ቃሉን ሳነብ ዛሬም ለኔ ሕያው ነው። ዛሬም እግዚአብሔር ይናገረኛል። ዛሬም እግዚአብሔር ሐሳቡን ያሻግርልኛል። ነፍሴ ትበለጽጋለች። የኔ ብቻ ለምን በልጽጋ ትቅር? የወንድሞቼ የእህቶችም ይበለጽግ ዘንድ የግድ ነው። የመንፈስ አንድነት እንዲኖረን እኩል ማደግ በየቤታችን እንጀምራለን። ግራቀኝን አይቼ አግባብ የሆነ ውሳኔ መወሰን እንድችል እግዚአብሔር ዕለት ዕለት አግዞኛል። ያፈቀርኳትን ሚስቴን ሚስት አድርጌ ለመውሰድ የእግዚአብሔር ቃል ነው የረዳኝ። የእግዚአብሔር ቃል ነው የረዳኝ። ዳግም የመወለዷን ምስጢር ከአንደበቷ ያስተዋልኩት የእግዚአብሔር ቃል ሙላት በሷ ሕይወት ውስጥ አይቼ ነው። ውሳኔያችንን መስመር ያስይዛል። ባለቤቴን የተገለጠች መጽሐፍ ነው ምላት እና ያገባዋት 6 ወር ባልሞላ ጊዜ ነው ፍቅር ይዞኝ ዳግም ተወለደች። ዳግም መወለዷ ከእግዚአብሔር ቃል ጋር አጣመራት። የእግዚአብሔር መንፈስ ቅዱስ ብርሃኑን ሰጣት፣ ገለጠላት። ከሙስሊም ቤተሰብ ነው የመጣቸው። ወንድሞቿ እህቶቿ ሁሉም ሙስሊሞች ናቸው። ግን የተገለጠላትን ያንን እኔ ፍቅር ብቻ አጃጅሎኝ የተለየ ውሳኔ እንዳልወስን ያደረገኝ በሷ ውስጥ ያየሁት ብርሃን ከእግዚአብሔር ቃል ጋር ሊጣጣም እንዳለውና የኔም እንዲህ ለእግዚአብሔር ቃል የተጠማችዋን ልጅ የተረዳችዋን አልጣት ብዬ መዝመቴ በረከትን ይዞልኝ ነው የመጣው። በረከትን ይዞልኝ ነው የመጣው ወገኖቼ። ከ1997 በኋላ ነው መጽሐፍቶችን እንድጽፍ ግድ የሆነብኝ። ማንበብ ቀለቤ ባልሆነበት ሰዓት ግን የተዛቡ ምልከታዎች ነበሩኝ። በማንበብ ችግሬ የተረታባቸው ብዙ ነገሮች አሉ። ቅዱስ ቃሉን ሳነብ ነው ባለፈው ነግሬያችሁ የነበረው ከልሳን ጋር የነበረኝ ፈተና የተረታልኝ በቅዱስ ቃሉ። ሊነበቡ የሚገባቸውን ጤናማ መጽሐፍት፣ ሁሉን መጽሐፍ ማንበብ እያልኩ አይደለም። ማንበብ ሙሉ ሰው ያደርጋል፣ ማንበብ ጎዶሎ ሰውም ያደርጋል። አጓጉል ነገሮችን የሚያነቡ ይጎላሉ። ሕይወታቸውን ሊለውጥ የሚችሉ መጽሐፍትን የሚያነቡ ይበለጽጋሉ። ቅድሚያ ለእግዚአብሔር ቃል የሚሰጡትማ የትየለሌ። ጎሞራው ተብሎ የሚጠራ አንድ ሰው ነበር እና ይቺ ሀገሬ ጦርነት በዛባት፣ ምንድነው ችግሩ ብሎ ሊያጠና ወደ አቦች ዘንድ ገባ፣ ገዳም ገባ እና እነሱ እውነቱን ሊነግሩኝ ይችላሉ ብሎ እና ጠየቀ። ኢትዮጵያ ከጦርነት ማጽዳው ለምንድን ነው አባ? አጥንቻለሁ፣ አንብቤያለሁ፣ አውቄያለሁ፣ ግን ምንም መፍትሄ አላገኘውም። እሳቸው በራሳቸው በደረጃ አስተሳሰባቸው አትድከም፣ ከዚህ በኋላም አታንብብ፣ ኢትዮጵያ በመሪዎቿ ተረግማለች አሉት። ጆሮውን አቁሞ የአባን ቃል መስማት ጀመረ። መረጃ ስጡኛ አለ እና አፄ ቴዎድሮስ የገዛ ወገኖቻቸው ናቸው ካህናቱ ወደ መቅደላ እንግሊዞችን ይዘውባቸው የመጡት። ከመሞታቸው በፊት ሀገሬ ኢትዮጵያ ሆይ ወንድ አይብቀልብሽ ብለው ሞተዋል። በቃ አለቀልህ። ቴዎድሮስ ረግመዋል። አፄ ዮሐንስ ደግሞ ከድርቡሾች ጋር ሲፋጠጡ የሚደርስላቸው ሲያጡ ኢትዮጵያ ሆይ ዘር አይውጣብሽ ብለው ተራግመዋል። በቃ ጥናትህን አቆም፣ ንባብ ቀለቤ ነው አትበል። በቃ ምኒልክም እንደዚሁ የልጅ ልጃቸውን አቤቶ ኢያሱን አንግሰው ባሉበት መኳንንቶቻቸውን ቃል አስገብተው ነበረ። ልጄን ተቃውሞ ለዙፋን የማያበቃ ቢኖር ጥቁር ውሻ ይውለድ ብለው ነበር። ግን ያው አልሆነም። ስላልሆነ ጥቁር ውሻ ይውለድ ያሉበት እርግማን በስራ ላይ ነው አሉ
አባ ኃይለ ሥላሴም ተራግመው እንደሞቱ ተናገሩ። ሰውየው 4ኛ ክፍለ ጦር በስር ላይ እያሉ ሰውየው እጃቸውን ሲያስጣጥባቸው ለምሳ በፎጣ ውሃው ጠብጠብ የሚለውን እያዩ አስተምሬው የከዳኝ ትውልድ ደም እንዲህ ይንጠባጠብ ብለው ተራግመዋል አሉ ቀዳማዊ ኃይለ ሥላሴ። ስለዚህ ኢትዮጵያ ከጦርነት አባዜ አትወጣም፣ መሪዎቿ ረግመዋላ። ለአንዳንድ ቅን ሰው በቃ አለቀ። ይሄ ትልቅ መፍትሄ ነው። ወደ ምርምር፣ ወደ ንባብ፣ ወደ ሌላ መሄድ አይቻልም ከበቁ ሰው የተገኘ ስለሆነ። ግን በእውኑ ኢትዮጵያ ተረግማለች ወይ? የእግዚአብሔር ቃል የሚለው ይሄ የተባለው ትርክት በእውኑ እውነት ነው ወይ? ከሆነስ የአዲስ ኪዳኑ ክርስትና የኢትዮጵያን ሕዝብ ለችግር የሚያጋልጥ ነው ወይ? ይሄንን ንባብ ቀለባችን በሆነበት ፍተሻ ውስጥ ራሳችንን ስናገኝ ነው መፍትሄ ማግኘት የምንችለው። ወገኖቼ መፍትሄ ማግኘት የምንችለው። በዚህ መልእክቴ ስብከቴ ሃሌሉያ እያለ እንደማያስጨው አውቃለሁ። አሜን እያለ እንደማያስጨው አውቃለሁ። ትኩረት ሰጣችሁ ብቻ የምታደምጡት መራር እንደሆነ አውቃለሁ። ይሄ ደግሞ ይሁንልን፣ በጣም መልካም ነገር ነው እና ከማነሳላችሁ ሰዎች አንዱ የማከብረው ሎሬት ጸጋዬ ገብረመድህን ነው። እሱ ሰው ሁላችን ሽማግሌዎች በእድሜያችን መዝጊያ ምዕራፍ ላይ ለምን ትልቅ ጋቢ መፍተል እንጀምራለን የሚል ጥያቄ ጠይቆ ነው ከዚያ ላይ የሚወጣው። ጥቂት ተናግሬ አልፋለሁ። ወገኖቼ በዚህ በሶስተኛው ሳምንት ትምህርት ውስጥ በቅጡ ልብ ማለት ያለብን ነገር የመንግስቱ ስራ በእኛ አያበቃም። በእኔ በቄስ ኢያሱ፣ በቄስ ዛዲግ፣ በቄስ ማስረሻ፣ በእናንተ አያበቃም። ይሄ ትውልድ ያልፍና ሌላ ትውልድ ይመጣል። የመንግስቱ ስራ በእኛ አያበቃም። ከዚህም የተነሳ ቀጣይነቱን በማረጋገጥ የመኖር አቅምን ዛሬ ማምጣት አለብን። የሚቀጥለው ትውልድ ሊረከበን በሚችል አቅም መገለጥ ይኖርብናል። ሁላችን እኮ እድሜ ይጫነናል። እኔም ተጭኖኛል፣ ሲሄድም ይሰማኛል። ጤና እንዳጣውም ባለፈው ሳምንት ነግሬያቸዋለሁ። ሁላችን እድሜ ይጫነናል፣ ወጣቶቹንም ጭምር ውሎ እያደረ ጤናችን ውሎ አድሮ በጉስቁልና ይሞላል። ከዚህም የተነሳ ማሳየት፣ ማስጨበጥ፣ በወጉ ተቀብለው ለሚያቀብሉ ማመቻቸት ካሁኑ ያስፈልጋል። ካሁኑ ዋስትና ያለውን ህይወት መኖር አለብን። ለዚህ ደግሞ ሙሴ የሰጠን መመሪያ ጽኑ ነው። ሙሴ በዘዳግም 32 ቁጥር 7 ላይ የድሮውን ዘመን እርሳው ነው አስብ፣ የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት ዘንጋ ነው ወይስ አስተውል? አስተውል። ወገኖቼ ለእኔ ቃላት ትርጉም አላቸው። ይህን ነው አማርኛ ሳራራውጥ ነው የኖርኩት። ቋንቋን የሰጠ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አማርኛም፣ ኦሮምኛም፣ ትግርኛም ሁሉም ቋንቋ የእግዚአብሔር ናቸው። በሁሉም ቋንቋ ውስጥ ጥልቅ እውቀት አለ። እኔ ለአማርኛ የተጋለጥኩ ስለሆነ ቃላት ለእኔ ትልቅ ሀብቶቼ ናቸው። ንባብ ቀለባችን ሲሆን ቃል ላይ ማየት ግዴታችን ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል፣ አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ነው የሚለው። እንዴት አይነት አስደናቂ ቃል ነው! እንዴት አይነት አስገራሚ እውነት ነው! ይሄ ፕሪንሲፕል እንዴት የሚደንቅ ነው! በዚህ ሂደት ውስጥ ነው ሎሬቱ ሁላችን ሽማግሌዎች በእድሜያችን መዝጊያ ምዕራፍ ላይ ትልቅ ጋቢ እንፈትላለን፣ ግን ሳንቋጨው እንሞታለን። አዎን እኔም እንደ አባቶቼ ያልቋጨውት ነገር ይቆጨኛል ነው ያለው ሎሬት ጸጋዬ ገብረመድህን። ወንድሙ ንጋቱ ገብረመድህን
በሙሉ ወንጌል ቤተክርስቲያን ውስጥ ትልቅ ቦታ ላይ ያለ መጋቢም ነው። ለሎሬቱ የእግዚአብሔር ሐሳብ የተሻገረላቸው ይመስለኛል። ብዙ ጥልቅ ዕውቀት ባይኖረኝም ግን ይቆጨኛል ብለዋል። ይቆጨኛል። የሚገርም እኮ ነው። እንዴት ነው ሎሬት ጸጋዬ ገብረመድህን የሚቆጨው? የሚደንቅ መጽሐፍት እኮ ጽፎልናል ወገኖቼ። በሎሬት ጸጋዬ ገብረመድህን የተጻፉ ሰነዶች በአማርኛም በእንግሊዘኛም ብዙ እንደሆኑ ስንቶቻችሁ ታውቃላችሁ? እስቲ መጽሐፉን የጻፈውን ንገሩኝ ብል እጅ አውጥታችሁ የምትነግሩኝ ትኖራላችሁ ብዬ አስባለሁ። ጋዜጠኛዋ ፍሬህይወት ሁሉንም ትነግረኛለች ብዬ አስባለሁ። ግን እናንተ ፈልጉት። የጻፋቸው መጽሐፍ ሀገርን የሚፈውሱ ናቸው። አፍሪካን የሚፈውሱ ናቸው። ለዓለም የሚጠቅሙ ናቸው። የሰራቸው ተውኔቶችን በአጠቃላይ ጠቃሚ ስራዎች ናቸው። ይህን እኮ ሰርቷል። ግን ዛሬ ላይ ቆሞ አልጋ ላይ ሆኖ ይቆጨኛል አለ። ለምንድን ነው የቆጨው? በእድሜው መዝጊያ ምዕራፍ ላይ ትልቅ ጋቢ ጀምሮ ነበር። ትልቅ ጋቢ መስራት ጀምሮ ነበር። ሳይቋጨው እንደሚያልፍ ሲመስለው ቆጨው። ግን ተተኪው ትውልድ ያልቋጨውን ያን ትልቅ ጋቢ ሊጨርስለት ይገባል። በቤተ ክርስቲያን የሚሰሩ ስራዎች ይጀመራሉ። ቀጣዩ ትውልድ ግን ሊጨርስ የመጨረስ ኃላፊነት አለበት። እውነተኛ ክርስቲያኖች እንዲህ ናቸው። እውነተኛ ክርስቲያኖች የተጀመረውን ስራ ያስቀጥሉታል፣ አያጠፉትም። ተግዳሮትን መቋቋም የምንችለው በዚህ መንገድ ብቻ ነው ወገኖቼ። የትውልድ ክፍተት አለ የሚለውን ሳልዘነጋ ነው። ቢያንስ 3 ትውልዶችን ብቅ ላደርግላችሁ ሞክራለሁኝ። አያታችሁን፣ አባታችሁን፣ ልጆችን አንስቼ አንድ ገጣሚ የጻፈውን ላነብላችሁ ፈልጋለሁ። እንደዚህ ነው የሚለው። አያቶች የትውልድ ሰንሰለትን ማሰብ ግድ መሆኑን እንድናቅ ብዬ ነው። የተጀመሩ ያልተቋጩትን መቋጨት እንጂ ትቶ ሌላ ነገር መጀመር እንደማያስፈልግ ልናገር ነው። የተመሰረተው መሰረት በክርስቶስ በሐዋርያትና በነቢያት መሰረት ላይ የቆመችው ቤተክርስቲያን ቀጣይ እንድትሆን መስራት እንጂ ሌላ መሰረት ለማቆም መሞከር እንደሚያጠፋን ለመናገር ፈልጌ ነው ይህን ግጥም ማነበው። አያቶች በባዶ መስክ ተመራምረው ጥበባቸውን ዕድሜያቸውን ገብረው የጎጆ ንድፍ ሲያበጁ አረጁ፣ ዘመናቸውን ፈጁ። አያቴ የኔ ገብረ ክርስቶስ ማሞ ወርጌሳ ሊሆን ይችላል የእናቴ አባት፣ ሴት አያቶችም ጭምር የደከሙበትን ዘመን ያሳያል። በባዶ መስክ ተመራምረው ተጨንቀው ጥበባቸውን ዕድሜያቸውን ገብረው የጎጆ ንድፍ ሲያበጁ አረጁ፣ ዘመናቸውን ፈጁ። የሚቀጥለው ትውልድ አባቶች መላ ዘመናቸውን ጎጆ በመቀለስ አሳለፉ። ሳይኖሩበት አለፉ፣ ግን ጎጆ ቀልሰዋል። እግዚአብሔር ይመስገን። አያቶች ያዘጋጁትን ብሉፕሪንት አባቶች ሰርተውታል። ቢያልፉም ግድ የለም። ልጆችስ ጎጆውን ለመውረስ ሳይከጅሉ እንዲህ አሉ። የአባቶቻችን ጎጆ ይሁን ባዶ ይሁን ኦና፣ በእኛ ቁመት በእኛ መጠን አልተቀለሰምና። ይህን ትውልድ ይገልጻል። ሁሉን የትውልዱ አባላትን ማለት አይደለም። በመልካም ስነ ምግባር ያደጉ ወጣቶች ልጆች ይሄን ትውልድ ይሄን ቃል አይመለከትም። አብዛኛው የዓለም ሕዝብና አብዛኛው የአዲስ አበባ ኗሪ የተደከመበትን ጎጆ መውረስ አይፈልግም። በእኛ መጠን አልተሰራም ይላል። የአባቶቻችን ጎጆ ይሁን ባዶ ይሁን ኦና ይልና አሳልፎ ይሰጣል። ይህንን ነዋሪ አልባ ጎጆዎች ከሚለው መጽሐፍ ላይ ነው ያየሁት። ወገኖቼ የትውልድ ሰንሰለት አለ፣ ግን ማወቅ ያስፈልጋል፣ ማጥናት ያስፈልጋል፣ ወቅቱን መረዳት ያስፈልጋል። ትውልዱን ባለቤቴ የቤተሰብ አገልግሎት አማካሪ ናት። ስትናገር ነው የሰማሁት። አያቶቻችን ባሪያዎቻቸውን ወለዱ ትላለች። ምንጭ ከየት እንዳመጣች ትነግረኛለች። በኋላ ማታ ጠይቃታለሁ። አያቶቻችን ባሪያዎቻቸውን ወለዱ፣ አባቶቻችን ልጆቻቸውን ወለዱ፣ ልጆቻቸው ጌቶቻቸውን ወለዱ ትላለች የኔ ባለቤት። ወገኖቼ
በአያቶቻችን ዘመን ልጆች እንደ ባሪያ ነበሩ። አባት ፈረስ ላይ ይቀመጣል፣ ልጅ አብሮ ይከተላል። ልጆች አባት ሲበላ ሻማ ይዘው በር ወደ ግድግዳው ዞረው ያበላሉ፣ የባሪያ ያህል። ያ ትውልድ ካለፈ በኋላ አባቶች ልጆቻቸውን ወልደዋል። የሚታዘዝላቸውን ልጆች፣ እሺ የሚሏቸውን ልጆች፣ አባታቸውን የሚያከብሩ ልጆች፣ የአስርቱ ትእዛዛት ሚስጥር የገባቸው ልጆች። ኋላ ዘመን እየገፋ ሲሄድ ዓለም አቀፍ እይታው እየጠበበ ሲመጣ ልጆቻቸው ጌቶቻቸው ሆነው መጥተዋል። ለምን ወለድከኝ? እኔ መምጣት ፈልጋለሁ ወደዚህ ዓለም። ለምን አመጣኸኝ? ለምን የሚሉ ጥያቄዎችን አብዛኞቹ ልጆች ወላጆቻቸው ላይ ያመጣሉ። እና የወላጆች አንዳንድ ልጆች ጌቶች ናቸው። አንዳንድ ምስኪን ወላጅ ደግሞ ልጁ የፈለገውን ሁሉ ያደርጋል። ተሳስቷል። የሚያስፈልገውን ሊያደርግለት ነው አባት የሆነው፣ እናት የሆነችው የሚያስፈልገውን ብቻ። የሚፈልገውን ሁሉ ለማድረግ ራሳቸውን ከሰጡ ልጆቻቸው ጌቶቻቸውን ሆነዋል። ይህንንም ማወቅ ይኖርብናል ወንድሞቼ እና እህቶቼ። የትውልዱን ክፍተት ሎሬቱ ካነሱት ሐሳብ ጋር አጣጥመን እንድናይ እግዚአብሔር ይፈልጋል። በዚህ ሂደት ውስጥ ነው ራሳችንን ስናይ ሁሉን ነገር መረዳት የምንችለው። ዓለም የሚያረካ ነገር አትሰጥም። በዓለም እርካታ ፍጹም ሊገኝ አይችልም። እናም ሎሬቱ ሳይረኩ እንደሞቱ አንዲት ግጥም ገጥመዋል። እግዚአብሔር ቢረዳኝ በ2020 በሕይወት ከኖርኩ እነዚህን ሁሉ የያዘ ግለ ታሪክ ለመጻፍ እየሞከርኩ ነው። ሎሬት ጸጋዬ የማይነጋ ህልም ሳልም፣ የማይድን በሽታ ሳክም፣ የማያድግ ችግኝ ሳርም፣ የሰው ህይወት ስከረክም እኔ ለኔ ኖሬ አላቅም ብለው ነው የሞቱት። እኔ ለኔ ኖሬ አላቅም ነው ያሉት። ወገኖቼ እኚህ ሎሬት እሳቸውም ባላቸው መረዳት በመጠኑ የተሸወዱ ይመስለኛል፣ የተታለሉ ይመስለኛል። እሳቸው ጠቃሚ ስራ ሰርተዋል። የማይነጋ ህልም ቢያልሙም፣ የማይድን በሽታ ቢያክሙም፣ የማያድግ ችግኝ ቢያርሙም የሰው ህይወት ግን ከርክመዋል። ለእሳቸው ግን አልኖሩም። የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አገልጋዮች፣ ሁላችን ክርስቲያኖች ጥሪያችን ለራሳችን እንድንኖር አይደለም። ሰውን እንደ ራስ አድርጎ በመውደድ ለሌላው ትርፋማ ለመሆን ነው የተጠራ ነው። እና ሎሬቱ ሰው ማን ነው የሚለውን የተረዱት አይመስለኝም። ሰው በኃጢአት የወደቀ ደንካራ ፍጡር ነው። ከሰው ብልጽግና፣ ከሰው ሰላም፣ ከሰው ፍቅር በሙላት መጠበቅ አይቻልም። ግን ማረም፣ ማስተካከል፣ የዕድሜ ተሞክሮን ማስተላለፍ ከሁላችንም ይጠበቃል። ዋናውን ስራ ግን እግዚአብሔር ይሰራል። የመኖር ምክንያቱስ ምንድን ነው የሚለውን እኚህ ሰው አልፈትቱም። ሰውን ስናይ በባለቅኔው ሎሬት ህይወት ውስጥ በማይነጋ ሌሊት ውስጥ ሆኖ የማይፈታ ህልም ማለም፣ የማይድን በሽታ ይዞት ለመዳን መዳከር፣ ቀንጭሮ መቅረትን ሳይረዱ ለማደግ ለመለምለም መስራት ተስፋ አስቆራጭ ቢሆንም በስራ ላይ ግን ቤተክርስቲያን መሆን አለባት። ለምን? የእግዚአብሔር ማደሪያ ስለሆነች። ለምን? መንፈስ ቅዱስ በሷ ስለሚሰራ። እኛ ተስፈኞች ነን። እሳቸው ከጠቢቡ ሰለሞን ጋር ቆመው ሳይሆን አይቀርም። እሱ ምን አለ? ከንቱ ሁሉ ከንቱ ነው። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው ብለዋል። የሰው ትርፉ ምንድን ነው? ሁሉ ነገር ከንቱ ነው ብላችሁ የምትሉ እስቲ አስተማሪ አይደለም? ሁሉ ነገር በቃ ከንቱ ነው፣ ከጠቢቡ ሰለሞን ጋር እኔም አብሬ ቆማለሁ የምትሉ እጃችሁን እሺ አታሳዩኝ። ለማንኛውም ጠቢቡ ሰለሞን አልተሳሳተም። ሁሉ ነገር ከንቱ ነው ወገኖች፣ ሁሉ ነገር ከንቱ ነው። ግን ጠቢቡ ሲናገር ከፀሐይ በታች ነው ያለው።
ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድነው ነው ያለው። የሰለሞንን ግንዛቤ አስፍተን ስንመለከት ይህ ከንቱነት ሁሉን ከምድር እይታና አመለካከት ወይም እምነት አኳያ ሊገልጥ የታሰበ እንጂ ከሰማያዊው ግንዛቤ ከፀሐይ በላይ ካለው እይታ ጋር ሲተመን የጨለመው በብርሃን ይተካል። የጨለመው በብርሃን ይተካል። እንዴት በብርሃን ይተካል? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ይህን ያስባለን ማን ነው? ልዑል የሆነው እግዚአብሔር። ይሄን ለማለት የበቃነው ከማ ድርጊት የተነሳ ነው? ከሰማይ ከመጣው ከኢየሱስ ክርስቶስ የተነሳ ከሰማይ ከወረደው ሰማያዊውን ሐሳብ ከገለጠልን ከኢየሱስ ክርስቶስ የተነሳ ሁሉን ነገር በሱ የምናይ ከሆነ ልክ ነው። በዓለም ላይ ያለው ሁሉ ከንቱ ነው። ነገር ግን በክርስቶስ መነጽር በክርስቶስ እይታ ውስጥ ስንሆን ሰውን ሁሉ ወደሚደነቀው ብርሃን በማፍለስ ሕይወት ከንቱ እንዳልሆነች የምንገልጥ ሰራዊቶች ነን። ይህንን እንድናስተውል እግዚአብሔር ስለረዳን ጌታን አመሰግናለሁ። ወገኖቼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄ ነው ከሰማይ የመጣው ኢየሱስ ክርስቶስ ለእኛ ያደረገልን ነገር ይሄው ነው። ስልጣን ተሰጠን። ቃልም ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ይህን እውነት ነው የነገሮችን ከንቱነት ሊቀይርልን የሚችለው። ወገኖቼ እንዲህ ከሆነ የኑሯችንን ዘይቤ መፈተሽ ይኖርብናል። ቤተ ክርስቲያንን አቅለን እንዳናስብ ያስፈልጋል። ወገኖቼ ቤተ ክርስቲያን ብዬ ስል ስመ ቤተ ክርስቲያን ማለት አይደለም። አዲስ አበባ ላይ ብዙ ቤተ ክርስቲያን ነን የሚሉ በግለሰቦች ስም የሚጠሩ በርካታ እንዳሸን የፈሉ አሉን። እነሱን እኔ ቤተ ክርስቲያን ብዬ አልጠራቸውም። ሰዎቻቸው ቤተ ክርስቲያን ቢሏቸው። ቤቴል መካነ ኢየሱስን አስቡ። በክርስቶስ በሐዋርያትና በነቢያት መሰረት ላይ መመስረቷን ያጸናችን ቤተ ክርስቲያን አስቡ። የዮና ልጅ ስምዖን ሆይ የሚለውን የጌታን ቃል አስቡ። ቤተ ክርስቲያን ገሃነም ደጆች ሊቋቋሟት አይችሉም። ያ የማይችሏትን ይችም ቤተ ክርስቲያን ቀጣይነት እንዲኖራት ሁለት ነገሮችን በመጠንቀቅ እንኑር። ሁለቱ ነገሮቼ በምሳሌ ነው የሚገለጡት። ሁለት ፍየሎች፣ ነፍጠኛ ፍየሎች፣ ኃይለኛ ፍየሎች። አንደኛው ከምስራቅ አንደኛው ከምዕራብ ይመጣ ነበር። በጠባቧ ድልድይ የእንጨት ድልድይ ላይ ተገናኙ። ያም በዛኛው አቅጣጫ መጥቷል፣ ይሄኛውም በዛኛው አቅጣጫ መጥቷል። በአንዲት እንጨት ላይ ተሻግረው ለማለፍ ሁለቱም የየራሳቸውን እቅድ፣ የየራሳቸውን ፕሮግራም፣ የየራሳቸውን ማንነት ይዘው እኩል ተገናኙ። ሁለቱም ማለፍ ፈለጉ። እቅድ አላቸው፣ ራዕይ አላቸው። ሁለቱም ሊሰሩት የሚገባ ነገር በየአቅጣጫቸው ሄደው አላቸው። ግን ተገናኙ ግንባር ለግንባር እና ተመታቱ። እልህኝነት፣ የፍላጎት መናር፣ ለማለፍ መፈለግ ሲመታቱ ማንም ኃይለኛ ሆኖ ቢመታ እንጥሮጦስ ከፊታቸው አለ። 100 ሜትር ጥልቅ ገደል ታች አለ። ታዲያ እነዚህ እልህኞች፣ እነዚህ ባለራዕዮች ፍየሎች እንዴት ሆነው ይህን ተግዳሮት ይወጡት ይሆን? ሁለት አህዮችም አሉ። አህያ ስሙ ሲነሳ ለድድብና ነው ብዙ የምናነሳው፣ ግን ባይሆን ጥሩ ነው። ሁለት አህዮች የራሳቸው ራዕይ፣ የራሳቸው ፍላጎት ያላቸው፣ ደክመው ሰርተው ጌታቸው ለሁለቱም ምግብ አዘጋጀላቸው። መኖ
መኖ ግን ሁለቱንም በአንድ ገመድ አስሯቸዋል። በአንድ ገመድ አስሯቸው ያም ወዳየው መኖ ሲሄድ ይሄም ወዳየው መኖ ሲሄድ ሁለቱም መድረስ አልቻሉም። ራዕይ ያላቸው አህዮች፣ እቅድ ያላቸው አህዮች፣ የተራቡ አህዮች፣ ሰርተው ጨርሰው ምግብ የሚያስፈልጋቸው አህዮች ጌትየው ሊፈትሻቸው እዛ በአንድ ወገን እዚህ በአንድ ወገን ሁለቱም ወደ ራሳቸው መኖ ተጓጓዙ። ተናንቁ። ምን ይሆን መፍትሄው? ወገኖቼ ፍየሎቹ በምን መፍትሄ ወደ ቀጣይ የትውልድ ሰንሰለት ውስጥ ሊገቡ ይችሉ ይሆን? ይህን ምሳሌያዊ ንግግር ሰምታችሁታል ብዬ ተስፋ አደርጋለሁ። ምን መፍትሄ ነው የተገኘው? የምታውቁ ንገሩ። አውቃለሁኝ፣ ሁላችሁም ታውቁታላችሁ። አንደኛው ፍየል አጎነበሰ፣ ዝቅ አለ። ያኛው ፍየል በላዩ ላይ በቀላሉ ተራምዶ ወደ ራሱ ፕሮግራም፣ ወደ ራሱ እቅድ ዘለቀ። ይሄም ደግሞ ብድግ ብሎ ወደ መንገዱ ሄደ። ተግዳሮት፣ በለህኝነት፣ ተግዳሮት ለሚቀጥለው ትውልድ እንዲቋጭ የምንሰጠው ጋቢ ባለበት ዓለም ውስጥ ትህትና፣ ፍቅር፣ መተሳሰብ፣ መተያየት ካልኖረ ሁሉ ይጠፋል። ፍየሎቹ በተላተሙ ቁጥር ሁለቱም እንጥሮጦስ ነው የሚወርዱት፣ አጥንታቸው አይገኝም። አህዮቹም አስተዋሉ። አህያም እንደ ሰው ለጓደኛው ተናገረ፣ ምን አለ አንዳችን ዞር ብለን የአንዳችንን ብንበላ። እስከ ገመዳቸው ዞር አሉ። አንዱን ምግብ ጨረሱት። ሆድ አልሞላም። ወደዛስ ብንዞር ዞሩና ጠገቡ፣ ኃይልን አደረጁ። ወንድሞቼ ክርስትና ክርስቶስንና የክርስቶስን ትምህርት ቅድሚያ በመስጠት ራሱን የሚያኖር እምነት መሆኑን ሳምንት አንስቼላችኋለሁ። ክርስትና ባህሪው ይሄ ነው። በምድር ስንኖር ለመኖር የሚያበቁ በርካታ ነገሮችን ከቤተሰቦቻችን፣ ከማህበረሰቡና ከትምህርት እናገኛለን። ክርስቲያን ስንሆን ግን ክርስቲያን የመባል አቅምን ያገኘነው፣ በደንብ አስተውሉ፣ ክርስቲያን ስንሆን ክርስቲያን የመባል አቅምን ያገኘነው ከእግዚአብሔር በመወለዳችን ብቻ ነው። መወለዳችሁን እርግጠኛ ያልሆናችሁ ድንገት የገባችሁ ወገኖች አላችሁ። ከኢየሱስ ክርስቶስ ተወለዱ። እሱ ለኃጢአታችሁ ሞቶላችኋል። መንፈስ ቅዱስ ወደ እሱ እንድትሸሹ ያግዛችሁ። በክርስቶስ ለሆን ለእኛ ግን ከእግዚአብሔር መወለዳችን ብቻ ነው ክርስቲያን ነኝ ብለን እንድንናገር የሚያበቃን። በምድር ስንኖር ለመኖር የሚያበቁ በርካታ ነገሮቻችንን ለጊዜው ትተን የክርስቶስ መሆናችንን ስፍራ እንድንሰጥ እግዚአብሔር ይርዳን። እነዛ ደቀ መዛሙርት የተባሉትን አትርሱ። ሰዎችን አጥማጆች አደርጋችኋለሁ ብሎ ነው ጌታ ኢየሱስ ክርስቶስ የጠራቸው። ወገኖቼ በሰጣችሁኝ ጊዜ እግዚአብሔርን አመሰግናለሁ። ሶስተኛው እንደ ተግዳሮት እንደ ዋና ጉዳይ የማነሳው ዛሬ ትኩረት የሰጠውበት ጉዳይ ነው። ትውልድ ቀጣይነት አለው። ወገኖቼ ተግዳሮቶቻችን ሊፈወሱ የሚችሉት በዚሁ መንገድ ብቻ ነው። የመጀመሪያ ሳምንት ትምህርቴ የኢየሱስን የሞቱንና የትንሣኤውን ኃይል የግላችን እናድርግ የሚል ነው። የዛሬ ሳምንት ትምህርቴ ሊቀድም የተገባውን ለይተን በማውጣት ለሱ እንኑር የሚል ነው። ዛሬ ደግሞ ቀጣይ ትውልድ አለ በእጃችን ላይ። ተግዳሮት ይጨምራል። ዘመኑን ግን የመዋጀት ኃላፊነት በእኛ ዘንድ አለ የሚል ነው።